እንግዲህ ከዚህ ሁላ ጭቅጭቅ ከዚህ ሁላ ነገር ያው እንግዲህ መጥቻለሁ። የመን ሁለተኛ ሀገሬ ናት። በጣም የምወዳት ሀገር ናትና ያው ወደሷ ተመልሼ መጥቻለሁ ማለት ነው። እዚህ አደን በነበርኩበት ሰዓት ደግሞ ጥሩ ሰዎች ጥሩ ጓደኞች ነበሩኝ ማለት ነው። እንግዲህ ከነሱም ስመጣ ተቀብለውኛል እና ማለት ነው። ያው እንግዲህ እዚህ ስራ እነሱም እዚህ የተዋወቋቸው ጥሩ ሰዎች አሉ። እነሱም ስራ እየፈለጉልኝ ነው። ያው እንግዲህ አረብ ቤት ከስንት አንድ ነው ልጅ ይዛችሁ ለዘው አንድ ልጅ ከሆነ ያው ሁለት ልጅ እንኳን እኔ አላቅም ማለት ነው። ያው ግን አንድ ልጅ ማለት ነው አንድ ልጅ ቢሆን ችግር የለውም ነበረ። ግን ሁለት ስለሆኑ ምናልባት ስራ ላላገኝ እችላለሁ ማለት ነው። ስለዚህ እዚህ አዳና የሚባል አለ ማለት ነው። እንደዚህ ቤት ለቤት የሚይዙ አዳኖች አሉ ማለት ነው። ቤት ብር ተሰጧቸዋላችሁ በወር ቤት ውስጥ ይዙላችኋል። እንደዛም አንድ ሁለት ሰው አውቃለሁ እዚህ መጥቼ ታወቅኳቸው። ልጅቷ ያስተዋወቀችኝ አንድ ሴት ያስተዋወቀችኝ ልጆች አሉ ማለት ነው። አረብም አሉ አበሾችም አሉ ማለት ነው። እና ያው ልጆቼን ላስቀምጣቸው ያሰብኩት አረቦች ጋር ነው። ለምን አበሾች ጋር ከሆነ ምናልባት ሳይድ በቀላሉ ያበሻ ዳና የሚይዙበት ብሎ በቀላሉ ሊያገኝ ይችላል። አረብ ግን ያው ብዙ ጊዜ የቤት ለቤት አዳና ከስንት አንድ ስለሆነ በዛ ላይ ደግሞ የፈለገው ነገር ቢፈጠር አያገኘኝም። ቢያገኘኝ እንኳን አረቦች እንደዚህ አይነት ቀልድ አያውቁም ማለት ነው። አይሰጡም እንትን አይሉም ማለት ነው። ልጆችን አይሰጡም። ስለዚህ ያሰብኩት አረቦች ጋር አዳና አስቀምጫቸው ልሰራ ነው። ተመላላሽም ይሁን ያው ብሩ በጣም ትንሽ ነው እንጂ ተመላላሽ እንኳን አግኝቼ ነበር። ግን ብሩ ደስ ስላላለ በጣም ትንሽ ነው። ለምንም አይሆንም። እኔ ሹቃ መፍሩሽ ራሱ የተከራየሁት ከዛ ከብሩ በላይ ነው ማለት ነው። ከደሞዜ በላይ ማለት ነው። እና ያው እንግዲህ ስራ ቀስ ብዬ እያፈላለኩኝ ነው። ያው ለስራ ማፈላለጊያ የሚሆን አይጠፋብኝም ማለት ነው። ይኖረኛል